የኔ ልጅ ገና አይደለሽም? እንደዚህ ምን ትሰሪያለሽ? ቢሆንም እዛው ብትሆኝ ይሻል ነበር። እሺ በይ እንጂ እዚህ ነው የሚፈልገው። አታስጨንቂ። እንግዲህ አሁን አንቺ ጋር እዚሁ ልቆያ ትችያለሽ። አንቺ ብሎሽ ነው። እንደዛ ነው። ሰላም ቤተሰቦች፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በስተመጨረሻም ጀሪ አምነንን ለምን እንደዚህ እንደሚጨነቅ ጠየቀችው። እሱም የሚያስጨንቀው ነገር ለመናገር ቢፈልግም እሷ ግን ለመስማት ፈቃደኛ አልነበረችም። ጀሪ ብሌን ላይ ያደረገችው ነገር ጸጽቷት የሰው ልጅ በህይወት ሲኖር እንደሚሰሳት ነግራት በተዘዋዋሪ ቢሆንም የሆነ ሰው ይበድላት ይቅርታ ማድረግና ለማድረጓን ስትጠይቃትም ብሌንም ጥፋቱን አምኖ ይቅርታ ብሎ ከተማጸነ ይቅርታ አድርግለታለሁ ብላለች። ጀሪም ያደረኩባትን ነገር ብታቅ ይቅርታ እንደምታደርግልኝ ተስፋልኝ ማለት ነው ትላለች። ወይዘሮ መርሲ ለሲፈን አንድ ነገር እንድታደርግላት ጠይቃታለች። ከአምነን የእንጆሪ ማሳ ላይ መርዝ እንድትረጭበት ነበር ያዘዘቻት። ሲፈን ግን እንደማታደርገው ነበር የነገረቻት። ወይዘሮ መርሲ አላደርገውም ካልሽ ስለ እናትሽ ስለ ደፍኒን ለአምነን እናገራለሁ ብላ ማስፈራርታታለች። ሲፈንም እንደማታደርገው አስረግጣ ነግራታለች። ሁለታቸው ለሴራ ሲመካከሩ እንጂ አንዳቸው አዛዥ አንዳቸው ታዛዥ ሲሆኑ እንደማያምርባቸው ሲፈን ተናግራለች። በሌላ ጉዳያችን ስንመጣ ዶክተሯ ብሌን ቶሎ ማስታወስ እንድትችል ከዚህ በፊት ብሌን የምትወደውን ነገር እንዲያደርጉላት ለአምነን ነግረዋለች። ወይዘሮ መርሲን በበኩሏ ቶሎ ማስታወስ እንዳለባት ትናገራለች። ያለበዚያ ግን ባለፈው ያደረጉት ድርድር መና መቅረቱም ነው ትላለች። ዶክተሯን እንዴት የመርሳት አደጋ እንደገጠመ ስትጠይቃት ስትወር ጭንቅላቷን ተመታ እንደሆነና ይህ አደጋ ከስታዲ እንደሚያጋጥም ነግራታለች። ቅናተኛዋ ጀሪ ብሌንና አምነን አቅፎ አስተኝቷት አግኝታቸው በጣም ነበር የደነገጠችው። ምን አይነት ነገር እንዳየች ማመንም አቅቷት ነበር። እስከ መቼ ነገሮችን መደበቅ እንደምትችል ጀሪን ጠየቀቻት። ብሏ እሷ እንዳደረገችው እንደምታውቅ የጀሪ ነግራታል። ጀሪም ምንም አልመሰላትም። ብታቂ ምንም አታመጭም፣ እንኳን ማደረኩት በዛው ሙታ ሊቢዋን ኑሮ እንዲሁም ሰላም አገኝ ነበር ብላለች። ይፈን ከተኛችበት ክፍል ገብታ ብሌን ጠይቃታለች። ነገር ግን አላስታወሳቻትም ነበር። ወደፊት ማስታወስ እንደምትችል ነግራት አንድ ሰው ግን መዳኗን የሚፈልግ ሰው እንዳለም ነግራታለች። አምነን ምን አግኝቶ እንደዚህ ደስተኛ እንደሆነም ጠየቀችው። ነገር ግን ሰሞኑን እሷ ችላ ለምን እንዳላትና ያ ነገር ደግሞ እሷ እንዳስደበራት ነግረዋለች። ወይዘሮ መርሲ በባለፈው የጀመረችለትን የደፍኒን ነገር ዛሬ ሙሉ በሙሉ እንድትነግረው አምነን ጠይቋታል። ደፍኒን እንደሞተች ነግረው የሞተችው ደግሞ ከድሮ ቤታቸው እንደሆነና አሁን ይሄ ሁሉ እየደረሰባቸው ያለው ነገር በእሷ ምክንያት እንደሆነም ነግረዋለች። ለዚህ ሁሉ ነገር ተጠያቂ የደፍኒን ልጅ ምናትም ብለዋለች። አምነንም የእናቷ መሞት ከእነሱ ቤተሰብ ጋር ምን እንደሚያገናኘውም ጠይቁንም እንደማታውቅና አጣርቶም እንዲደርስበት ነግረዋለች። እሱም ለማጣራት አንድ የስራ ባልደረባው ደውሎ ይህን ጉዳይ እንዲያጣራለት ነግሮታል። ሲፈን የእንጆሪ ማሳውን መርዝ አልጨምርም በማለቱ ወይዘሮ ሜርሲ ሚስጥሩ አልተዋጠባትም ነው።